ኤርትራ የአፍሪካ ዋና ከተማ ከአዲስ አበባ ወደ ሌላ ከተማ እንዲቀየር መጠየቋ ተሰማ። የአፍሪካ ህብረት ወይም ኤዩ ዋና መስሪያ ቤት ከአዲስ አበባ እንዲነሳ የኤርትራ ሰዎች በቅርቡ የአፍሪካ ህብረት ወይም ኤዩ ዋና መስሪያ ቤት ከአዲስ አበባ እንዲዛወር የሚጠይቁ አቤቱታ መቅረቡን ተከትሎ ነው። ቦርን ሪቪው ተመራማሪ በሆኑት በቤተልሔም ፍቅሩ የቀረበ ይህ ጥያቄ አመክንዮ ላይ የተመሰረተ የፓን አፍሪካኒዝም ታሪካዊና መንፈሳዊ መሰረት የሚክድ ሲሉ ተችተውታል። ጸሐፊዋ ይህ አቤቱታ ከኤርትራ ጋር የቅርብ ግንኙነት ባላቸው ግለሰቦች የቀረበ መሆኑንም ጠቁመዋል። ትንታኔው እንደሚያስረዳው ከሆነ የአዲስ አበባ ምርጫ ድንገተኛ ሳይሆን የአፍሪካ ነጻነትና ራስን የመወሰን ፍላጎት ያረጋገጠ ኃይለኛ ታሪካዊ ውሳኔም ነበር ብለዋል። ኢትዮጵያ በቅኝ ግዛት ያልተያዘች ብቸኛ አፍሪካ ሀገር እንደመሆኗ በአፍሪካ የነጻነት ንቅናቄዎች ውስጥ የማይናወጥ የሉዓላዊነት ምንጭም ሆና አገልግላለች ብለዋል። በተለይም ይህንን ታሪካዊ ምሳሌዊነት ጊዜው ያለፈበት ነው ብሎ መፈረጅ የፓን አፍሪካኒዝም መሰረታዊ መነሻዎች እንደ መካድ ይቆጠራልን ብለዋል። ጸሐፊዋ የአፍሪካ ህብረት ከአዲስ አበባ መዛወር ሙከራ የኢትዮጵያ ታሪካዊ ምሳሌያዊ እና ተግባራዊ ሚና ለመናድ የሚደረግ ሳይንሳዊ ያልሆነ ጥረት ነው ሲሉም ተችተውታል። ኢትዮጵያ አስተናጋጅ ብቻ ሳትሆን የአፍሪካ ህብረት ጥልቅ መንፈስና ታሪካዊ መኖሪያ ናትም ብለዋል።